ፍቅሩ ጉረኛው ታዲያ ጉረኛው ትለኝም እንዴ ተላቆ ነበር ለምሳሌ አንዲት ሴት ታረግ ሄዳ አስተናገሽ የሚጠጣብን ታዘዝ ሲላት ምን ልትተት ትችላለች? እኔ ግን እንዳዘዝኩ ታውቂያለሽ አምቦሃን ያልኩት ምን ቤቱ እኮ በጣም ይነዳጅ አሁን ያዝኩት ባይገርምሽ ቦርዱን ሬንጅ ሮቨር ያው ሰርቪስ ላይ ስለሆነ አምቦ አለ እየሰማች አይደለም ዘግተዋለች እሷ በጣም ታሳዝናላችሁ ሄሎ የሄሎ አቢሲኒያ ወዳጆች ፕሮግራማችንን ጀምረናል ያው እንደተለመደው የመጀመሪያ ዴት አድርገው ከዛ ሲጠፉባቸው ቀጥታ እኛ ጋር ይደውሉና ይነግሩናል ማለት ነው ምን እንደተፈጠረ ከመጀመሪያ ዴት በኋላ ጠፋችብኝ ዘጋችኝ ቢደውል አላነሳምና እባካችሁን አገናኙኝ ወይ ምክንያቱን ትንገረኝ ወይ ደግሞ ሁለተኛ ዴት አመቻቹልኝ በእናንተ ወጪ ብለው እኛ ጋር ይደውላሉ አይደለ ሶኛም በዛ መሰረት ደውለን እናገናኛለን ማለት ነው ሶ በዛ መሰረት ስራችን ጀምረናል የዛሬ ደዋያችን ፍቅሩ ስሜነ ይባላል ፍቅሩ አዲስ ከምትባል ጋር ዴት አደረጉ እና ተገናኙ በጣም እሱ እንደነገረን ከሆነ በጣም የወደዳት በጣም አሪፍ ጊዜ ያሳለፉ ምናምን ዲናር በሉ ከዛ በቃ ደስ ብሎት ከተለያዩ በኋላ በነጋታው ቢደወል አታነሳ በሰላም ነው ብሎ ቴክስት ቢያደርግ አትመልስም እና ይሰው በጣም ተጨነቀና አስቦ የት ልደውል አለ ትዝ ሲለው ሄሎ አቢሲኒያ ጋር መደወል አለብኝ ብሎ እኛ ጋር ደወለና ስልኳን ሰጠን ስለዚህ አሁን እሷ ጋር ቀጥታ እንደውልና እንጠይቃታ አዎ ሰከንዴት ከተሳካ እንግዲህ በእኛ ወጪ ያው ሙሉ ግብዣቸውን እንችላቸዋለን ዴታቸው ይሳካ ይመስላል የተሳካ እስኪ እኔ እንጃ በጣም ብዙ ታሪክ ነው እየሰማ ያለሁትና it's like ቆዮ ማለት ነው ዴት ካረኩኝና ግራ ገብቶኛል አይ ዴት አልወጣም ምን ብስ ሲለዛ ነው ይለበታል ትድረው ወጣው ተራራ ብቻ ነው ተጠው ይዛቸው እሷ ጫፍ ላይ ተጠብቀያለች እንግዲህ ይመሻል ይነጋል መንገድ ላይ ትይጇለሽ ምን አይነት ነገር እንደሚያጋጥመን ያልኩኝ ያሰብኩኝ ነው ባለፈው ያጋጠሙን ነገሮች በሙሉ የሚገራርሙ ናቸውና እስኪ ዛሬስ አዲስ ምን ትለን ይሆን ምናምን ብዬ በእውነት ያሰብኩኝ ነው ስማቸው ራሱ ፍቅሩ እና አዲስ ግን አዲስ ዓለም አዲስ ምን እንደሆነ አዲስ መሰለኝ ብቻውን ሁለቱ ሲሆን ፍቅር አዲስ ይሳካል ይሄም ይሳካል ይመስለኛል መደወል አለብኝ ቶሎ ይሄ ሚሳካ ነገር ነው ወጪ ይጠብቀናል እኔ ባይዞ ሁለቱንም ሰምጪ ከድምጻቸው ከዋኳናቸው ከአንዳንድ መለየት ይችላል ሃሎ ይሰማል ማለት አዲስ ነሽ አዎ አዲስ ነኝ ታዲያስ ደህና ነሽ እንዴት ነሽ አላህ ከሄሎ አቢሲኒያ የሚባል ፕሮግራም እየደወልኩልሽ ነው ፕሮግራሙን ላታውቂው ትችያለሽ ልክ እንደዚህ የመጀመሪያ ዴት አድርገው ድጋሚ ሳይገናኙ ሲቀሩ ወይ ደግሞ አንደኛው የፈለገ አንደኛው ኮምፕሊትሊ ማግኘት ሳይፈልግ ሲቀር ከመጀመሪያ ዴት በኋላ ማለት ነው እኛ ጋር ይደውሉና እንደዚህ የምትባልጅ በጣም ወድጃት ከዛ ግን ጠፋችብኝ አታነሳም ስልኬን ላገኛት አልቻልኩምና ፕሊስ አገናኙን ብለው ይሰጡናል ማለት ነውና ያንቺንም እንደዛ ነው ሰው የሰጠን ታዲያ ማን ነው ደን ይዛፋችሁ ፍቅሩን ታውቂዋለሽ ፍቅሩ ምን እንጃ እንዴት ረሳሽው እሱ በጣም ነበር ስላንቺ ያወራው ማለት በጣም የወደድኳት በጣም ስታወራ እንደዚህ ናት በጣም ተመቸችኝ ምናምንና በቃ ብዙ ነገር ያሰብኩኝ ከሷ ጋር እንትን አረገችኝ
ፍቅሩ ጉረኛው ታዲያ ጉረኛ አትለኝም እንዴ? ቶሎ እኮ ነበር አጋጣሚ ሆኖ እኛ ላይ አልጎረረም። ጉረኛ ነው እንዴ? በጣም ኧረ ተይ ጉረኛ ቢልሽ ጉረኛ መሰለሽ እንዴ? እስኪ ምን አለሽ አውሪና። ኧረ ምን ያላለኝ ነገር አለ? ምናትሽ አንዴ እንደው ምን አለኝ መሰለሽ? ቀስ ያልሽ ነው። ቢዚ ነሽ? ስራ ላይ ነሽ እንዴ? በመሀል ድምፅሽ እንትን አይደለም፣ ልክ አልመጣም። አይ አይደለም። ኧረ ከውስጤ ነው ላላይቴ ነው እንጂ። እሺ ገሪኝ አንቺ ታውቂ ምን አለብሽ? ምን እንዳደረገች ለማወቅ በጣም ነው የጓጓሁት። ኧረ በጣም ብዙ ነገር ያው አሁን አውርቼሽም አልቅም። ግን ምን አለኝ መሰለሽ? እንደው አንዴ በሳምንት አንዴ ዱባይ፣ አንዴ ቱርክ ደግሞ ካልሄድኩኝ ነው እኮ አይመስለኝም ሲለኝ፣ አንዴ ደግሞ እሺ ልውሰድሽ ነው ወይስ ልሂድ? ሳብሽ አይደል? እሺ አይ ልውሰድሽ። ገረመሽ እንዴ? ደግሞ ለምን ቢለኝ ጥሩ ነው። ታው እንዴት ቢያንስ እንኳን አንዴ ለመዝናናት ፓሪስ ለሾፒንግ ጣሊያን አይሄድም አላለኝም? ሜቢ እንደዛ ይሆናል ላይፉ ነው ብለሽ ነው። ትንሽ ላይፍ ኖሮት በዛው ላይ እንግዲህ እርሾን እየጨመረበት ኮፍ ሲልበት ነው እንጂ። እሺ እና በዛ ነው ማለት ነው የተውሹ እንዴ? ጉራና ያህል በጣም የሚያስጠላ ነገር አለ እንዴ? ደግሞ እኮ ያለ ቪዛ ሆኖ ከዓለም ዓለም እኮ ተመረ። እኔ ግን በጣም ቅድም ሲያወራኝ ምናምን በጣም እንትን ይመስላል፣ አሪፍ ይመስላል። ምን ይመስላል ማለት ጥሩ ሰው ይመስላል። ለውጭ አልጋ ለብጭ ጋ የሚባል ነገር ሆኖ ይሆናላ። ምንድን ነው ለውጭ ጋ ለውጭ ጋ ታውቂው የምንላፈው? እሺ እሺ አሁን ቆይ ይሄ እኮ መስተካከል ነገር ይመስለኛል አይደለ? ጉራ ከሆነ ምናምን በቃ እንደዛ ታርግ ከዚህ በኋላ እንደዛ በጣም ብዙ ጊዜ እኮ ብታይ ሞከርኩኝ ከሱ ጋር ለመነጋገር፣ ግን ሁሉ ጊዜ መልስ እንኳን የሚመለሰው በቃ በጉራ ነው። ምንም አይነት ነገር ባነሳ ወደ ራሱ ይወስድና ታክሱን ይነሳብኛል ብታይ። እሺ እንዴት ኤግዛምፕል? ለምሳሌ እሺ ቆይ ልንገርሽ። ለምሳሌ በቃ አንዲት ሴት ዴት ስታደርግ ሄዳ አስተናጋጅ የሚጠጣ ብንታዘዝ ሲላት ምን ልትል ትችላለች? ውሃ ዋይን አይ ዶንት ኖ። አዎ እኔ ግን እንዳዘዝኩ ታውቂያለሽ? አምቦሃ ነው ያልኩት። እኔ በዚህ ወርዶ ራሱ ይሄዳል ብለሽ ነው? ስማ ወርዶ ራሱ ይሄዳል ብለሽ ነው? አይሄድም፣ አምቦሃማ አይሄድም። ወይኔ አሳዘንሽኝ። ቀላል አሳዝናለሁ እንዴ? እሱ ግን በጣም ነበር በቃ አንቺን ለማግኘት የጓጓው። እሺ አሁን እሱ እየሰማሽ ነው፣ መስመር ላይ ነው እና እስኪ አውሩ፣ እስኪ ያውራሽ። ሜቢ ቅርታ ከጠየቀሽ አለ የሰማ ነው። ችግር የለውም አዲስዬ፣ ምንም አልተቀየምኩሽም። እንደውም ችግሬን እንዳስተካክል ነው እንትን ያውን ሲልኝ እኔ እኮ ቀድሞሽ ስልክሽን ብታነሺ ኖሮ ይሄ ሁላ ድረስ አንዳረስም፣ በጊዜ እንሰጠው ነበር። እና ለማስተካከል ዝግጁ ነው ማለት ነው? በሚገባ ላንቺ ምንም ነገር እሆናለሁ። በእውነት የምርህን ነው? ግን ፍቅሩ ንገረኝ እንጂ የምርህን ነው ወይ? ዝም አልክ እኮ ፍቅሩ፣ የምርህን ነው? አሎ ሄሎ፣ ደህና ነህ? ዝም አልክ። እየመጣሁ ስለነበር መኪናዬን ፓርክ እያደረጉ ስለነበር ነው። ይቅርታ። ምን ቤቱ እኮ በጣም ነዳጅ እየበላ ቆይ ቤቱ ነዳጅ እየበላ ስለሆነ ምን አስቸገረኝ በእውነት። አሁን የያዝኩት ባይገርምሽ ቦርዱን ልንገርሽ፣ ሬንጅ ሮቨር ያው ሰርቪስ ላይ ስለሆነ እዚህ ሀገር ደግሞ ሰርቪሳቸው ምናምን ፈጣን አይደሉም። ገብቶሻል? እዚህ ሀገር አምቦ አለ አምቦ የለም። የውይይት ታክሲ አምቦ ልክልን እያሉሽ ነው። እዚህ አምቦ ላኪልን። ኦ ማይ ጋድ በትስ ኦኬ። ፍቅሩ ግን እውነት እኮ ሊሆን ይችላል።
ሊሆን ይችላል። ለምን ጉራ ቢያስ ጉራ መቼ የሚሆነው አሁን ራሳቸው አይደል እንዴ? ያቆማሉ የኔ ፍቅር ማንቺ ምንም ማቆማሉ አንተ ቀጥል ያስከው ጉራ አይደለም ይኸውልሽ ጉራ ምትይሄንን እንዴ እንዴ ይሄ ጉራ ተለከልተባለ ስትቆር እንዴት ልትሆን ነው? ሲጀምር ካንተ ባሪ በጣም የጠላው ይሄን ጉራህን ነው። እውነት አንቺያችሁን በሙሉ አስተካክላለሁ። አሳዘነኝ። ኖሮትም ሊሆን ይችላል። ኖሮት እኮ አይበል እኮ መሀላህንም ምንም ነገር በቃ አልፈልግም። ከዚህ በኋላ ራሱ እንዳትደውልልኝ፣ በሰውም እንዳታስደውልልኝ አልፈልግም። ኧረ ቆይ ይኸው አንቺ ምን አለ በእውነት አትየሙት ይኸውልሽ ባለ አቢሲኒያ አዲስ ጫማ የገዛሁት አለ ከአሜሪካ ያስመጣሁት። ይኸውልሽ ሊስቱ ነው ከዚህ ስወርድ ነው ያበላሸብኝ። ባይገርምሽ 5 ካመጣኋቸው እናበላሸው። እንግዲህ ከፓሪስ የገዛሁት ባለፈው የገዛሁት የእውነት ቆንጆ ጫማ ዘግቷል። ዘጣጥፎ ነበር የሚጠራው ላይ ይጠቀማሉ። እየሰማች አይደለም፣ ዘግተዋለች እሷ። አይ እናገራችሁ ምንም ተጫወታችሁብኝ። እኛ ምን አደረግን እንዴ? አገናኛለሁ አፋጣናችሁ ብላችሁ ታዲያ አንተ ስትመከር ነገረች እንደዚህ አልወድም ስትል አስተካክላት። በጣም የነገረች ደግመዋለ። በጣም ታሳዝናላችሁ። አሸዋችሁ በእውነት አሸዋችሁ የራሱ ችግር እኮ ነው። እሺ ፍቅሩና ስፖንሰሩን ላደርጋችሁ ነበረ። አመለጣል። ና በራችን ክፍል አፈላልገን ድጋሜ በውስጥ መስመር እናገናኛለን። እናመሰግናለን። ለጊዜያቸው ያው ፍቅሩ አቶ ፍቅሩ ጋሽ ፍቅሩ እሳቸው ወይስ ወጣት ፍቅሩ ያስቅ ነበረ። በጣም ኢንተርቴን አደረገኝ። ሊኖረው ይችል ይሆናል አይደል? ሲኖርሽ ደጋግመሽ ማውራቱ ጥቅም ላይ ኖረው ይችላል። የእውነት ቢሆን አንዳንድ ሰዎች አሉ ፈርስት ዴት ላይ ላይክ ዴት ምጣለሽ ድምፁ ራሱ ይቀይረዋል። ሰላም ግን ምስኪን ምናምን ብሎ ቋንቋ ስልክ ተደወለ። ኮንቴነሮቹ ገቡ። በሱ ቤት እያማለለ ለሰይ ዘለቻል። ሜቢ እንደዚህ አይነት ሴቶች ሊኖሩ ይችላሉ። የቅድሙ አጋጥሞናል። ለዛ አይደለ የሆነ አካውንትን አሳየኛለች መጀመሪያ ላይ አካውንት አሁን ሁለቱ አሁን እኛ ማድረግ ያለብን ባይዘይ ክሪስ ክሮዝ አድርገን ይጣመራል። ፕሮግራማችን አይታችሁታል። ስለዚህ እነዛ ያቺን ስልክ ቁጥር ጠይቁ እንደሆናችሁ አቶ ፍቅሩ አለች ለርሶ ማግኘት ይቻላል። ባይዘይ እንደዚህ ለመሰሽ ፍቅር አይደል የሚፈልገው ማፋቀር። ስለዚህ ይሄ ሰውዬ ጉረኛ ነው። ያቺ ደግሞ መስማት ትፈልጋለች እንደዚህ አይነት ነገር። አካውንት ስትለው ገና እዚህ ጋር ለጥፎት ነው የሚሄደው። ገና እዚህ ጋር ይወጣል። በካሽ ነው የሚመጣው። ይጣመራሉ። እንደዛም አሪፍ ነው። ግን አንዳንዴ ግን አንደርስታንድ መደረግ አለባቸው እንደዚህ አይነት ሰዎች ደግሞ የምራቸውን። አንዳንዴ ሰው ከውጭ መጣና የምሩን የሆነ ነገር ስለውጭ ሲያወራ እዚህ እንደ ጉራ የሚቆጠር ነገር አለ። ባለሀብቶችም እንደዛ ማሳየት የለብሽ ይላል። ኖርማል ታዎች አለ። አንቺ ስራሽን የምታገኙን ብታወሪ ችግር ጉራ አይደለም። ግን በዛ ማልያ አንቺን ደግሞ ለማግኘት ማስብ ከሆነ ግን ከባድ እሱ ያስጠላል። እንትን እየሰጠሁሽ ነው፣ በር እየከፈትኩልሽ ነው፣ ባለኝ ንብረት እንድትሳቢ ያለሽ ሶ ፍቅርሽ ወደ እኔ ሳይሆን ወደ ንብረት ይሆናል ሳትፈልጊ። ከዛም በኋላ አብረሽ ስትቀጥይ መጨረሻ ላይ በቃ ፍቅር ሳይሆን ለንብረት ውስጥ ነው የምትኖር። ግን ራሴ ነው እንጂ ስቀርብሽ ከዛ በኋላ ያለው ደግሞ ኤኒዌይ ያው ይሄን ይመስል ነበር። እና ስፖንሰር ያርጉ ለማን ስፖንሰር አርጉ አቶ ፍቅሩ ደውሉ በዚህ ቁጥር ይመስለኛል። ጋሽ ፍቅሩ ስናየው ትንሽ ሰው ሊሆን ይችላል። አውቆ ድምፁን ቀይሮ ሊሆን ይችላል። ቀየረው ካወራሩ ከአንዳንድ አሎ ምናምን እኛንም አስመለጠችን። ኤኒዌይ ግን አንዳንዴ የምር ብር ኖሮት ሰው
እንደዚህ አይነት መኪና ነው የምነዳው እንደዚህ በሆነ አጋጣሚዎች ሲያወራ እንደ ጉራ መታየት የለበትም። የምር ላይፉን እያወራ ነው። እኛ እሱ ስለሌለን ያ ሰውዬ ተጎረረባት አይደለም በቃ ደረጃችን ተለያይቷል ብለን አክሰፕት አድርገን መኖር ነው። የአንዱ ባለሀብት ሹፌር ሆኖ ብቻ እያቀረረብን እንደልጅ ከዛ ውጭ ከሆነ መብቱ ነው። ምን አገባን? ፕሮግራማችን ይሄን ይመስል ነበረ። የሄሎ አቢሲኒያ ፕሮግራማችን በዚህ ተጠናቋል። እንግዲህ እንደዚህ አይነት ነገር ሲያጋጥማችሁ የመጀመሪያ ዴታችሁ ላይ ሰው ሲዘጋችሁ ሳይደውላችሁ ሲቀር ምናምን የጠፉባችሁ በቴክስት በስልክ ማነሱ ሲሆኑ እኛ ጋር ባለው ስልክ ደውላችሁ እኛ እናገናኛችሁ። ክሪስ ክሮስም ጀምረናል። የአንዱን ባህሪ እያጠናን ሳይኮሎጂ እንካት ይዋልሽ። ስለዚህ እናመሰግናለን። ባይ